ማይክሮሶፍት ቴክኖሎጂስ የሶፍትዌር ካምፓኒ ነው። ማይክሮሶፍት ቴክኖሎጂስ የሶፍትዌር ካምፓኒ ነው። ካምፓኒ ነው የመጣሁት የፕሮጀክት ማናጀር ነኝ። ማይክሮሶፍት ድርጅታችን እንግዲህ ለጤና ተቋማት፣ ለትምህርት ተቋማት፣ ለሱፐርማርኬቶች እና ሌሎች ትላልቅ ሱቆች የዲጂታል ሲስተም ዝርጋታ የሚሰራ እንዲሁም የኮምፒውተር ጥገናና ኔትወርክ ዝርጋታ የኮዲንግ ስልጠና የሚሰጥ ድርጅት ነው። ዛሬ እንግዲህ የድርጅታችንን ሶፍትዌር ከሚጠቀሙ ተቋማት አንዱ ወደሆነው ወደ ዶክተር አበባዮ መተናል። እስቲ ገብተን ከሱ ጋር ቆይታ እናደርጋለን። ስለምትከታተሉን አመሰግናለሁ። ሰላም ነው? እንዴት ናችሁ? ሰላም ነው? እግዚአብሔር ይመስገን አለን። እስቲ ጊዜ ሰጥተህ ለኢንተርቪው ስለተዘጋጀ በጣም ነው የምናመሰግነው በድርጅቱ ስም። ስለዚህ ሲስተሙን ከመጠቀማችሁ በፊት እና ከተጠቀማችሁ በኋላ ያለው ሁኔታ ምን ይመስላል የሚለው ጥቅሙን፣ ጉዳቱን፣ ምን ያህል ረካችሁ በሲስተሙ የሚለውን ነገር እስቲ ግልጽ ቢያደርጉልን። እሺ፣ አመሰግናለሁ። አዎ፣ ሲስተሙ ይሄ ኮይራ ሶፍትዌር ቴክኖሎጂ በጣም ስራ የሚያቀል አሪፍ ሲስተም ነው። ተቋምና ለስፔሻሊ እኔ ያው ተቋሙ ክሊኒክ በመሆኑ መጠን የክሊኒኩን ነው እኔ ሲጠቀም ምን ያህል ጥቅም እንዳለው ለማስረዳት ያክል ነው። ከዚህ በፊት ያው ማኑዋል ሲስተም ነው የምንጠቀመው። ማኑዋል ሲስተም ማለት ወረቀት ነው የምንጠቀመው። ወረቀት ደግሞ አድካሚ እና አሰልቺ ነገር ነው። ካርድ ማሳተም፣ ላብራቶሪ ማዘዣ ማሳተም ብዙ ቦታ የሚይዝ ነገር ነው። ስለዚህ ብዙ ቦታ የሚይዝ ነው። ወጪ አይቆጥቡ። ደግሞ ቦታ ሲይዝ ለአጠቃቀም ምቹ አይደለም። አንድ ታካሚ ፎልደር አሁን ፈልጎ ማግኘት ማኑዋሊ አስቸጋሪ ነው። ሲስተም ከመጣ ወዲህ ኢዚሊ ዊዝን ሰከንድስ የታካሚ ስም ወይ የታካሚ ስልክ ቁጥር ተጠቅሞ ኢሚዲየትሊ ማግኘት ይቻላል። ሁለተኛ ደግሞ ዳታ ሃንድሊንግ ነው። ሲስተም ላይ ሙሉ የታካሚ ፎልደርን ሰኪዩር በሆነ ወይ ታካሚን ፕራይቬሲ በጠቀመ መንገድ ላይ ሃንድል ማድረግ ይችላል። ይሄ ሲስተም 1 ሚሊዮን ታካሚን በአንድ ፓልም ወይ በአንድ ኮምፒውተር ላይ መያዝ ይችላል። ያኛው ወረቀቱ 1 ሚሊዮን ታካሚ 3-4 ቤት ወይ 3-4 ክፍል ሊፈልግ ይችላል። ስለዚህ ከስፔስ አኳያ በጣም ኢፌክቲቭ ነው። ሌላው ኮስት ነው። ኮስት ኢፌክቲቭ ቴክኖሎጂ ነው ይሄ። ኮስቱ ያው ታካሚ አሁን ካርድ ስናሳትም ብዙ ወጪ የላብራቶሪ ፕሪስክሪፕሽን ሌላ ወረቀቶችን ስናሳትም ብዙ ወጪ አውጥተን ነው በአመት ነው። ይሄን ሁሉ ያስቀራል። ስለዚህ ገቢ ከዛ ማግኘት ይቻላል። ሲስተሙ ገቢ ታካሚ በሚያወጣው ካርድ ላይ ገቢ አለን። ሌላው ስቶክ ማኔጅመንት ነው። ያው ስቶክ ማለት ያው መድኃኒቶችና ግብአቶቹን ለመቆጣጠር አመቺ ነው። አሁን በእጄ ላይ ምን እንዳለ ሲስተሙ ከመጣ ወዲህ በቀላሉ ማወቅ እችላለሁ። ምን ዲስፔንሰሪ ውስጥ እንዳለ፣ ምን ክሊኒክ ውስጥ እንደሌለ እያንዳንዱ ነገር መቆጣጠር ይችላል በቀላሉ ማለት ነው። ሌላው ፋይናንሻል ያው ምንም 10 ሳንቲም የሚበላ የለም። ወጪውን ገቢውን ስትሪክትሊ ይቆጣጠራል። ምንም ፋይናንሻሊ ኮስት ኤፌክቲቭ ነው። የወሩም ሆነ የአመቱንም ሆነ በቃ የዛሬውንም ኮሌክት ያደረግነው ወጪ የተደረገውን ገቢ የተደረገውን ኢሚዲየትሊ ማወቅ ይቻላል፣ በቀላሉ ማወቅ ይቻላል። ስለዚህ ፋይናንሻሊ ስርቆትን አቦይድ አድርጓል። ዲስፔንሰሪ ላይም ስርቆትን አቦይድ አድርጓል። እሱ አሪፍ ጎን ነው የሲስተሙ። ያው የሚጠፋ ነገር የለም። ኢዚሊ ነገሮችን ለመቆጣጠር ነው። ሌላው ደግሞ ምን እንደምንሰራ የራሱ ሲስተሙ ይነግረናል። የት ድርጅቱ ወዴት እየሄደ ነው፣ እያደገ ነው ወይ እየከሰረ ነው ወይ የሚለው ነገር ከፈለገን በግራፍ መልክ፣ ከፈለገን በገንዘብ መልክ፣ ከፈለገን በቻርት መልክ ማስረዳት ይችላል።
ያ በጣም አሪፍ ነው። ወደፊት ፊቸሪቲውን ራሱ እየሰራን የስራ ፊቸሪቲውን ፕሬዲክት ለማድረግ የሚያግዝ ሲስተም ነው። በጣም ምቹና አሪፍ የሆነ ቴክኖሎጂ ነው። አመሰግናለሁ። እንግዲህ በቅድሚያ በመግቢያ መጠየቅ ነበረብኝ፣ ይቅርታ። የድርጅቱን ስም ድርጅት የኔ ድርጅት ያው ሰላም አበባየሁ መካከለኛ ክሊኒክ ነው። ስሜ አበባየሁ ባልኮ ይባላል። ያው ክሊኒኩ መስራችና ስራ አስኪያጅ ነኝ። አሁን ያው ተጨማሪ ማደርገው ነገር ብኖር አሁን ወደ 4 ክፍሎች አሉ። ካርድ ክፍል አለ፣ ፋርማሲ አለ፣ ላቦራቶሪ አለ፣ ኦፒዲ ደግሞ እናንተ ጋር ያለ ሰርቪስ አለ እና ሰርቪሶችን ከመጨመር አኳያ ምን አይነት ጥቅሞችን ነው የሰጠው? አው ሰርቪስ በእርግጥ 4 ቦታ ነው እኛ ሰርቪስ። ያው ላቦራቶሪ ያለን እዚህ ኦፒዲም አለ፣ ያው ኢምፔሸንትም አለ። ያው ሰርቪስ እያንዳንዱ ሰርቪስ ኤሪያ ላይ የራሱ የሆነ ገቢ ያለው የራሱ የሆነ ወጪ ያለው እና ይሄ ለፔሸንት አንደኛ ሳቲስፋክሽን ይሰጣል። ፔሸንት ያው የቆጠረው ነው። ለምሳሌ ኦክሲጂን አካባቢ ድሮ ማኑዋሊ ይሄን አይል ደርሷል ብለን ነው የምናስከፍለው። አሁን ግን ሲስተሙ ራሱ ስለሚቆጥር አላስፈላጊ ክፍያ አቮይድ አድርጓል። ዩኒፎርም የሆነ ሁሉም ታካሚ ሪዘናብል የሆነ ክፍያ ከፍሎ እንዲሄድ አድርጓል። በግምት የሚሆን ነገር በተመን የሚሆን ነገር ሲስተሙ ከመጣ ወዲህ ጠፍቷል። አልጋውም እንደዚህ ለ1 ደቂቃ ከተኛ የ1 ደቂቃውን ነው፣ የ24 ሰዓት ከተኛ የ24 ሰዓቱን ነው ኢንፔሸንት ላይ የሚቆጣጠር ሲስተሙ ራሱ ስለሚሰራልን ምንም ስላልጋ ይሄን ደርሷል ብለን እኛ አንጨነቅም። አንዴ ታካሚ ከገባ እኛ ለሲስተም ነግረናው ቁጭ ማለት ነው። ከዛ ሲወጣ ለሲስተም መናገር ነው። ከዛ ቁጭ አድርጎ ያሰላል። ስለዚህ እያንዳንዱ ሰርቪስ ኤሪያ ላይ ምክንያታዊ የሆነ ገቢ ይጨምራል ለተቋሙ። ሁለተኛ ደግሞ የታካሚ እንግልትና የታካሚ አላስፈላጊ ክፍያዎችን ቀንሷል ይሄ ሲስተም ከመጣ ወዲህ። አመሰግናለሁ። በሌላ በኩል ደግሞ ሲስተሙ ላይ ያለው ሳቲስፋክሽን ምን ያህል እንደሆነ እና ሌሎች ድርጅቶች እንዲጠቀሙ ምን የሚያስተላልፉት መልእክት ካለ? እኔ ሳቲስፋክሽኔ 100% ነው። በጣም ደስ ብሎኛል። ማለት ይሄን አይል እዚህ አይነት ቴክኖሎጂ እንዳለ በህይወቴ አይቼ አላውቅም። ይሄ ግን ለኔ በጣም ምቹና ወደፊት ፊቸሪቲን ራሱ ፕሬዲክት ማድረግበት ቴክኖሎጂ ሆኗል። በጣም አሪፍ ቴክኖሎጂ፣ በጣም ረግቻለሁ። ታንክ ዩ። ኦኬ፣ ሌሎች ምናልባት የሚያስተላልፉት መልእክት ካለ ሌሎች ተቋማትም እንዲጠቀሙ የሚያካፍሉት ልምድ ካለ? አሁን ተቋማት ከዚህ በኋላ ማኑዋሊ የሚሰሩትን ስራ ቢያስቀሩ በኔ ግምት ቢያስቀሩ ጥሩ ነው። ማለት ማኑዋሊ የሚሰራ ስራ አንደኛ ትርፉም ኪሳራውም ዌስቴጁም ምን እንደሆነ ማወቅ አይቻልም። ይህን ቴክኖሎጂ ሶፍትዌር ቴክኖሎጂ ሲስተም ቴክኖሎጂ እንዲጠቀሙ ይላሉ። በጣም ይጠቅማል። በጣም ትርፋማ ይሆናል ከተጠቀሙ። እናመሰግናለን። መልካም ጊዜ። ታንክ ዩ። እሺ ተመልካቾቻችን፣ አሁን ፋርማሲ ወይም መድኃኒት ክፍል እየገባን ነው። መድኃኒት ክፍል ላይ ወይም ፋርማሲ ላይ ኮይራ ሶፍትዌር አሰራሩ እንዴት ነው ያለውን ነገር ውስጥ ገብተን እናያለን። ተከታተሉ። ሰላም ነው ወንድም? ስራ እንዴት ነው? ቆንጆ ነው። ምንም ለማሪፍ ነው። ስለዚህ ኮይራ ሶፍትዌር ያው መጠቀም ከጀመራችሁ ቆይቷልና እስቲ ምን ነገር ነው ያለው ከፍተ አሳይስት። ኦኬ፣ ያው ስራ ከተጀመረ የተወሰነ ጊዜ ቆይቷልና እዚህ ጋር መጀመሪያ ክሮሞ ነው የሚገባው ማለት ነው። ከዛ ክሮሞ ሲገባ እኛ ጋር አንድ ቁጥር ሲጫን 169.254.105.166 ብለን ኢንተር እናደርጋለን። ከዛ ስታደርግ ደግሞ ዩዘር ኔም እና ፓስወርዱ ይመጣል ማለት ነው። የመጣው ዩዘር ኔም እና ፓስወርዱ ያው የዲስፔንሰሪም የራሱ ዩዘር ኔም እና ፓስወርድ አለ፣ የስቶርም የራሱ የሆነ አለ፣ የካርድም የራሱ የሆነ አለ። አሁን እኛ እዚህ ፋርማሲ ላይ ስላለ የፋርማሲውና የስቶር ነው የምንጠቅመው ማለት ነው። አሁን እኔ ጋር ያለው የዲስፔንሰሪ እና የስቶር ነው ያለው ማለት ነው። ዲስፔንሰሪ ሲከፈት እኔ ጋር ዩዘር ኔም አለ። ዩዘር ኔም እንደዚህ ሲጫን ከዛ በኋላ የራሱ የሆነ ፓስወርድ አለ። ሲጫን እንደዚህ ይመጣል።
ከዛ በኋላ ይሄ የመድኃኒት ክፍል ነው ማለት ነው። አዎ ይሄ መድኃኒት ክፍል ነው፣ የፋርማሲው ማለት ነው። የፋርማሲው ነው የዲስፔንሰሪው ማለት ነው። ከዛ በኋላ እዚህ ጋር ያሉት አይተሞቹ ያሳያል ሁሉ ማለት ነው። ከዛ እዚህ ጋር የሰው ሲመጣ ከፋርማሲ ሲመጣ ኦርደር ውስጥ ነው የሚገባው ማለት ነው። ከዛ የመጣው ሲመጣ እዚህ ጋር ይቀመጣል። የሰው ስም ነው በኦርደሩ ማለት ነው ይመጣል። ከዛ በኋላ ሲመጣ እንትኑ ክፍያ ሲከፈሉ ከፍቷል እንትኑ ፌድ ብሎ ያሳያል። ከዛ ይሄ የፋርማሲ ነው ማለት ነው የዲስፔንሰሪ። የስቶሩ ደግሞ እንደገና የስቶሩ አለ ፓስወርድ ማለት ነው። የስቶሩ ሲገባ እንደዚህ ይመጣል። ከዛ በኋላ ፓስወርዱን እንሞላለን። ከዛ ስሞላ እንተር እናደርጋለን። ከዛ እንተር ስታደርግ ይሄ የስቶር ነው። ስቶር ውስጥ ያሉ መድኃኒቶች በዚህ ነው የምናየው ማለት ነው። እዚህ ሳይ ያሉ አይተሞች ካለ ወደ እንትኑን ለማስወጣት ከፈለግ ወደ ማናጀር አፕሩቭ እናደርጋለን ማለት ነው። እሱ አፕሩቭ ስታደርግ እኛ ደግሞ በዲስፔንሰሪ ገብተን አክሰፕት እናደርጋለን። እንደዚህ ነው በእኛ የሚሰራው ስራ ማለት ነው። ኮይራ ሶፍትዌሩ በእኛ እንደዚህ ነው። ተመቸኝ በጣም ነው እና የምናመሰግነው። ተመችቶኛል አሰራሩ ብለናል መጨረሻችን። እኛም እናመሰግናለን ስለተጠቀማችሁ። እንግዲህ ተመልካቾቻችን እንዳያችሁት ነው እዚህ ጋር መድኃኒት ክፍል ላይ ሁለት አገልግሎት ነው ያለው። መድኃኒት ስቶር ላይ የሚቀመጥበት ቦታ እና ከስቶር ወጥቶ ደግሞ ለፔሸንቶች የሚሰጥበት ሁለት አይነት ዩዘር ስላለ ከስቶር ለማውጣትም የራሱ የሆነ ዩዘር ኔም እና ፓስወርድ አለው። ለፔሸንት የታዘዘውን ከኦፒዲ የታዘዘውን ለመስጠትም የራሱ የሆነ ዩዘር ኔም እና ፓስወርድ አለ። በዛው ገብቶ ነው ሁሉንም አገልግሎት ማግኘት የሚቻለው እና ማኑዋሊ ከነበረው ከመድኃኒት ቁጥጥር የተሻለ ነው። ዲጂታላይዝ አርጎ ነው ኮይራ ሶፍት የመጣውና ሁላችሁም እንደምትጠቀሙ ተስፋ እናደርጋለን። እሺ ተመልካቾቻችን አሁን ወደ ካርድ ክፍል ገብተናል። ኮይራ ሶፍትዌሩ ካርድ ክፍል ላይ ምን አይነት አሰራር እንዳመጣ አብረን እናያለን። ሰላም ነው? ሰላም ነው። እንዴት ነህ? ስራ ጥሩ ነው? ጥሩ ነው። ምን ማለት እስቲ ኮይራ ሶፍትዌር ካርድ ክፍል ላይ ያለውና ካሼር ሞጁል ላይ ያለውን ስራ እንዴት እንደሚሰራ ቢታሳይ። ኦኬ፣ ስለ ካርድ ነው። ኦኬ፣ ካርድ ከሆነ መጀመሪያ ሰው መጥቶ ካርድ ሲፈልግ ያው መጀመሪያ ኦርደር ላይ እንገባለን። ኦርደር ላይ ሲገባ ኒው ኦርደር ላይ እንለን እንጀምራለን። ክሊክ እናደርጋለን። ከዛ በኋላ ኢንተር ፔሸንትስ ኔም ይላል፣ ኤጅ ይላል፣ ሴክስ፣ ዴት። እነዚህን ከሞላ በኋላ ጨርሰን ፕሌስ ኦርደር እናደርጋለን። ከኦርደር በኋላ ወደ ፓይመንት አክሰፕትመንት እንገባለን። ከዛ በኋላ አክሰፕት ላይ ቾይስ አለ፣ ካሽ እና አካውንት ይላል። ከዛ ከመረጠን በኋላ ኦርደር እናደርጋለን። ኦርደር ስናደርግ ያው ፔሸንት ኪው ይገባል። ኦኬ፣ ስለዚህ የመጣ ሰው ይመዘገባል። ዳታ ስምና አድራሻ እድሜ ምናምን ተመዝግቦ ከዛ በኋላ ወደ ክፍያ ክፍል ይሄዳል ማለት ነው። ከፍሎ ሲመጣ ካርድ ትሰጣላችሁ ወይስ ሲስተም ላይ ነው የሚቀመጠው? ሲስተም እንደ መጀመሪያ ካርድ ሰው ይጠይቃል። ስጠይቅ ያው በሲስተም ነው። እዛ ስም እዛ አለ ተልኳል። እዛ ወደ 12 ቁጥር ትሄዳለህ እና ስለዚህ አንድ ላይ እዚህ ጋር ካርድ ክፍልና የክፍያ አንድ ላይ ስላለ ካሼር ሞጁል ላይ አንድ ፔሸንት የካርድ ወይ የሌላ ክፍያ ለመክፈል ሲፈልግ በካሽም ሊሰጥ ይችላል፣ በትራንስፈርም ሊያደርግ ይችላል። እናመሰግናለን። ተመልካቾቻችን አሁን ወደ ላቦራቶሪ ክፍል ገብተናል። ላቦራቶሪ ክፍል ላይ ኮይራ ሶፍትዌር ምንድን ነው ይዞ የመጣው አሰራር የምለውን ነገር ነው ዛሬ ብሪፍ ማድረግላችሁ። ይሄ እንግዲህ ሲቢሲ ማሽን ነው፣ ከኮምፒውተር ጋር የተገናኘ ነገር ነው። ስለዚህ አንድ ፔሸንት መጥቶ ናሙና ይሰጣል። የሰጠው ናሙና እዚህ ላይ
ሪዛልቱ ሲወጣ ከኮምፒውተር ጋር የተገናኘ ስለሆነ ወደ ዶክተሮች ወይም ወደ ኦፒዲ ክፍል ይገባል ማለት ነው። ስለዚህ እያንዳንዱ ሳምፕል የወጣውና የሰው ስም ዝርዝር በቀላሉ ማግኘት ይቻላል ማለት ነው። አመሰግናለሁ።